ጤና ይስጥልኝ አክሊለ ሽመልስ ነኝ ከሙክራብ ሾው ዛሬ በአዲስ እንግዳ መጥቻለሁ። እንግዶቼ በኢትዮጵያ ቤተክርስቲያናት የራሳቸው ጉልህ ድርሻ ያላቸው ትላልቅ አገልጋዮች ናቸው። የመጀመሪያ እንግዲህ ፓስተር አብይ ሐዋዝ ነው። ፓስተር አብይ ሐዋዝ ከ3 አስርት ዓመታት በላይ በኢትዮጵያ ወንጌላውያን ቤተክርስቲያን ውስጥ በዝማሬ አገልግሎቱ እናውቀዋለን። ከዛ በተጨማሪ በአሁኑ ሰዓት የፊልጵስዩስ ቤተክርስቲያን መጋቢ ነው። እንዲሁም ደግሞ ወንድም ረታ ጳውሎስ ከቃሊዮት ቤተክርስቲያን የሀገር አቀፍ የሚውዚክ አስተባባሪ ነው። ከዛ ውጪ ከዚህ በፊት ለምናውቀው እንሰግዳለን የተሰኘ መጽሐፍ አበርክቶልናል። በተለያየ ከተሞች ክፍለ ሀገሮች የወንጌልን ስራ የዝማሬን ኳየር በማደራጀት ያገለግላል። ሪትም የሚባል ደግሞ ሀገር አቀፍ ኳየር መስርቶ በዛም ትልቅ ተጽዕኖ እየፈጠረ ያለ ወንድም ነው። በሙያው አርክቴክት ከዛ ደግሞ የያሬድ ሙዚቃ ትምህርት ቤት የሙዚቃ ምሩቅ ነው። ከነኚህ ሰዎች ጋር በዝማሬ ጉዳይ በወቅታዊ ቤተክርስቲያን አጠቃላይ ጉዳይ ላወራ ስቱዲዮ ጋብዣችኋለሁ። አብራችሁን ቆዩ። አብራችሁን ስትቆዩ የሚባክን አንዳች ጊዜ የላችሁም። የዩቲዩብ ቻናላችንን ደግሞ ሰብስክራይብ እንድታደርጉ በዚሁ ማሳሰብ እወዳለሁ። ሁሉ ጊዜ የምረሳው ጉዳይ ስለሆነ ነው። ብዙ የዩቲዩብ ቻናላችን የሚያዩ ሰዎች አይተው የሚወጡ ሰዎች ከ80% በላይ ሰብስክራይብ ያላደረጉ ናቸው። ስለዚህ ይህን ቪዲዮ ስትከታተሉ የምትታነጹ ቅዱሳን በሙሉ ቻናላችንን የምታገለግሉት ሰብስክራይብ በማድረግ ብቻ ስለሆነ ሰብስክራይብ እንድታደርጉ ላሳስባችሁ እወዳለሁ። አብራችሁን ቆዩ። እንኳን ደህና መጣችሁ። በጣም አመሰግናለሁ። ፓስተር አብይ ወንድም ረትሽ ለመጀመሪያ ጊዜ ነው ስቱዲዮ የመጣችሁት። ረታ መምህሬ ነው የሰኪውላር ትምህርት ድሮ አስተምሮኛልና እኔን በረከት ተስፋዬን ያው ብዙ ቦታ እኔ አወራለሁ አስተምሮኛል። በጌታ አልነበርኩም ያኔ። ከዛ ደግሞ በጌታ ከሆንኩ በኋላ እኔ ነኝ አስታውሼ ሄጄ አንድ የነገረኝ ቃላት ነበረ። ድሮ ሰልፍ አሰልፎን በእድሜ ያረጁ ጠቢባን አይደሉም የሚል አንድ የምሳሌ ያለ ጥቅስ ያወራናልና ከአእምሮ ያጠፋም እና በጌታ ከሆንኩ በኋላ ቲኬ ህንፃ ላይ ያገኘሁት እኔ መጀመሪያ ቀን ያን ነገርኩት። በዛን ያስታወስኩት እና ዛሬ ደግሞ እግዚአብሔር መንግስትን ስራ አብረን እየሰራን ነው እና ትልቅ ፕሪቪሌጅ ይሰማኛል እናንተን እንግዳ ስላደረኩኝ። ፓስተር ወደ ጥያቄ ቀጥታ ልግባ። ስለ ፓስተር አብይ በደንብ ድሮ የሚያውቀው እሱ አለ። ሲጀምር መምህር ረታ ያወራልኛል ስለ ዝማሬና ስለ አንዳንድ ጉዳዮች ላወራ ነው የጠሯችሁ። ብዙ ጊዜ ቀጠሮ ይዘናል። በአንድ መድረክ እናንተን ማውራት በራሱ ትልቅ መፍትሄ ያመጣል ብዬ አስባለሁ። በዚህ ስራ ውስጥ ብዙ የቆያችሁና የራሳችሁ አሻራ ስላላችሁ ከዚህ ልጀምር። ፓስተር ላንተ ጥያቄ አቅርቤ በአሁኑ ሰዓት የኢትዮጵያ ውስጥ ያለውን የዝማሬ አገልግሎት እንዴት ታየዋለህ? አስቀድሜ ስለጋበዝከኝ እጅግ በጣም አድርጌ አመሰግናለሁ። በተለይ ደግሞ በጣም ከምወደውና ከማከብረው ትልቅ በዝማሬው ዓለም ላይ ትልቅ ተጽዕኖ እየፈጠረ ካለው ከወንድሜ ከረታ ጋር ስለጋበዝከኝ ክብር ይሰማኛል። ረትሽ በጣም ደስ ብሎኛል ስላገኘው። እግዚአብሔር ይባረክ። እንግዲህ ለመጀመሪያ ያክል ያው ምናልባት ጥያቄ እንደሚመስለኝ በዝማሬ አቅጣጫ ስላለው የዘመኑ የዝማሬና የአምልኮ አገልግሎት ላይ ነውና እንግዲህ የአምልኮና የዝማሬ አገልግሎትን ጥያቄን በመጀመሪያ ደረጃ ሳየው ያው ከዝማሬ ጋር የተያዘውን አምልኮ እንደሆነ አስባለሁ። ምክንያቱም አምልኮ በጣም ሰፊ ሐሳብ ነው። ብቻውን አምልኮ በጣም ሰፊ ሐሳብ ነው። አምልኮ በምንልበት ጊዜ ሁለንተናዊውን አምልኮ የሚያመለክት ነው። ከህይወት የሚሰርጸውን ከህይወት የሚወጣውን ከኑሮ የሚወጣውን አምልኮ ይሄ 24/7 የምንኖረውን ኑሮ የሚያመለክት ነው። እሱኛው አይነቱን ነው ሰፊውን ጠቅላላውን ሊያሳይ የሚችል ስለሆነ ማለት ነውና የዝማሬ ግን ይሄ ከጠቅላላው አምልኮ ውስጥ ቁንጽሏ ናት ማለት ነው። የዝማሬ አምልኮን በምንልበት ጊዜ ማለት ነውና ሌላው ደግሞ አምልኮ በምንልበት ጊዜ
ዝማሬ ብቻ አይደለም አምልኮ፣ መስጠትም አምልኮ ነው፣ መጸለይም አምልኮ ነው፣ ቃሉንም መስማት አምልኮ ነው። ስለዚህ አምልኮ ሰፊ ሐሳብ ነው እና አሁን ነቅሰን የምናያት ከዝማሬዋ ጋር የተያያዘውን መሆኑን አድማጮቻችን እንዲያጤኑልን እሻለሁ። ይሄ ከዝማሬ አምልኮ ጋር የተገናኘውን በምናይበት ጊዜ እንግዲህ ያው የዝማሬ አምልኮ ከህይወት የወጣ መሆን አለበት። ሁልጊዜ ህይወታችን ጋር የሚመጣጠን ወይም ከህይወታችን ጋር የሚጣጣም መሆን መቻል አለበት ዝማሬው። ምክንያቱም የእግዚአብሔር ቃል ክሊር ካት የሚያስቀምጠው ነገር አለ። ይህ ህዝብ በከንፈሩ ያከብረኛል ልቡ ግን ከኔ የራቀ ነው ይል ብሎ ክሊር ካት አስቀምጧል። ስለዚህ አፋዊ ብቻ ከሆነ አንደበታዊ ብቻ ከሆነ ከህይወት ካልወጣ ከልብ ካልወጣ ትክክለኛ አምልኮ ሊሆን አይችልም ማለት ነው። ስለዚህ የዝማሬ አምልኮ የምንመዝነው ከህይወታችንም የወጣ ህይወታችንን የሚመጥን መሆን አለበት ማለት ነው። ስለዚህ የምንዘምረው ዝማሬና ህይወታችን የተጣጣመ ሊሆን ይገባል፣ የተቀራረበ የተመሳሰለ ሊሆን ይገባል ነው። ግን ደግሞ ይህን በምንልበት ጊዜ ሁልጊዜ የምንዘምረው ዝማሬ ከህይወት ጋር ሊጣጣም ይችላል ወይ? አንዳንድ ጊዜ ከህይወታችን ጋር የተራራቁ ነገሮችንም ልንዘምር እንችል ይሆናል። ግን እሱን በምንዘምርበት ጊዜ ውስጣችን በተማጽኖ መሆን አለበት። ያንን ዝማሬ በምንዘምርበት ጊዜ ህይወቴና ዝማሬው ካልገጠመ እግዚአብሔርን እየተማጸንኩ ወደዛ ለማደግ እየተመኘው እዛ ጋር ለመድረስ ባለ ልባዊ እንትን ውስጥ ሆኖ መዘመር ይቻላል። እሱ ያጣጥመዋል ለማለት ፈልጌ ነው። በእንደዚህ አይነት መልኩ የሚቀርቡ የዝማሬ አምልኮችን ለማመልከት ነው። እንግዲህ ወደ ዘመናችን የጉባኤ የዝማሬ አምልኮ በምንመጣበት ጊዜ እንደኔ እይታ በጣም በጣም ደስ የሚሉ እጅግ እግዚአብሔርን እንድናመሰግንበት የሚያስገድዱን በቤተ ክርስቲያን ውስጥ የምናያቸው የዝማሬ አምልኮች አሉ። በጣም በጣም እግዚአብሔርን የምናመሰግንበት ጌታ ሆይ ቴንኪዩ ስለዚህ አምልኮ በቤተ ክርስቲያን ውስጥ ስላለው የዝማሬ አምልኮ ብለን ጌታን የምናደንቅበት የምናከብርበት የምናመሰግንበት አለ። ይሄ አለ። በተመሳሳይ በተቃራኒው ደግሞ የምንፈራበት ወዴት እየሄድን ነው የምንልበት የምንጨነቅበት ይሄ ነገር የት ጋር ሊሄድ ነው ደግሞ ብለን የምንሰጋበትም አለ እና እኔ በዚህ ዘመን ያለውን በቤተ ክርስቲያን ውስጥ ያለውን የዝማሬ አምልኮ እንደዛ ነው ማየው። ደስ ከሚሉት መካከል እንደው ለመጥቀስ ያክል ብንነሳ ለምሳሌ ዘማሪዎቻችን እየበዙልን መጥተዋል። ይሄ በጣም እግዚአብሔርን የምናመሰግንበት ነው። ድሮ በጣም በጣት የሚቆጠሩ ዘማሪዎች ናቸው በሀገር አቀፍ ደረጃ የሚታወቁ ዝማሬን ይዘው የሚመጡ በጣም በጣት የሚቆጠሩ ነበሩ። አሁን እንዳሸን ፈልቷል ብል የማጋነን አይመስለኝም። በጣም ደስ ይላል እና በጣም ብዙ ዘማሪዎች ተነስተውልናል እና ይሄ እግዚአብሔርን የምናመሰግንበት ነገር ነው። መልእክታቸውንም በምንመለከትበት ጊዜ ሁሉንም ባንል እንደው ከሞላ ጎደል በጣም ከ90-80% በላይ ዘማሪዎቻችን የሚደርሱት ግጥም እና ዜማ እጅግ በጣም እግዚአብሔርን እንድናመሰግን የሚያደርግ ነው። መልእክቶቻቸው በጣም ከእግዚአብሔር ቃል የወጡ ናቸው። ህይወት ነኪ ናቸው። እግዚአብሔርን እንድናከብር የሚያደርጉም ናቸውና በዚህ እግዚአብሔርን በጣም የምናመሰግንበት ነው ብዬ እኔ እመለከታለሁ። ሌላው በጣም እግዚአብሔርን የምናመሰግንበት ከአምልኮ ጋር በተያያዘ ከዝማሬ አገልግሎት ጋር በተያያዘ ሙዚቀኞቻችንም ምናልባት በኋላ ረታ በዚህ ብዙ የሚለው ሊኖር ይችላል። ሙዚቀኞቻችንም በስተውልናል። እጅግ በጣም በቁጥር እየበዙ ነው። ከዘማሪዎች ባልተናነሰ አሁን በጣም ብዙ ሙዚቀኞች አሉ። እኔ አስታውሳለሁ ፌዝ አርሚ ቤተክርስቲያን በተቋቋመ ጊዜ በነበረው ጊዜ ላይ
በጣት የሚቆጠሩ ሙዚቀኞች ስለነበሩ እነሱን ፈልጎ ማግኘት እና መያዝ በጣም ከባድ ነበረ እና ጥቂት ስለነበሩ ማለት ነው። እና አሁን ግን አይታችሁ ከሆነ በየትኛውም ቤተክርስቲያን ሁሉም ጋር ሙሉ ባንድ አለ። ሙሉን ሙዚቃ እና የሚጫወቱ አሉ። እሱም ብቻ ሳይሆን የሙዚቃ ክህሎትም በጣም አድጓል። የከማቀው እጅግ በጣም አድጓልና ይሄ እግዚአብሔርን ከምናመሰግንበት ነው። ወደ ህዝቡም ስንመጣ ህዝቡንም ስንመለከት ደግሞ እግዚአብሔርን የምናመሰግንበት የዝማሬ አምልኮ አለ። ህዝቡ በጣም ከዝማሬ ጋር ተቆራኝቶ ተያይዞ እንመለከታለን እና በጣም ብዙ ሰው የዝማሬን አገልግሎት ይወዳል፣ ይፈልጋል፣ ይራባል፣ ይጠማል። ይሄ እግዚአብሔርን የምናመሰግንበት ትልቅ ኳሊቲ ነው ብዬ ነው እንትምለው። በተለይ one of these days ወጣቶቻችንን ስናይ እንግዲህ አገራችን ያው ብዙ 70% በላይ ወጣት ነው አይደል ስታስቲካሊ ይባላልና በቤተክርስቲያኑም የሚበዛው ወጣት ነውና ወጣቶቻችን እጅግ በጣም ተመስጠው ለእግዚአብሔር በዝማሬ ሲቀርቡ ሲያመልኩ ማየት ልብ የሚነካ ነገር ነውና እግዚአብሔርን የምናመሰግንበት ነገር ነው። በቤተክርስቲያን ውስጥም ደግሞ አምልኮ የዝማሬ አምልኮ የተሰጠውን ስፍራ ያገኘውን ቦታ ስንመለከትም እግዚአብሔርን እንድናመሰግን የሚሆንበት ነው። አሁን እንደ ሌሎች አገልግሎቶች እኩል ቦታ ተጽዕኖ የሚፈጥር ነው። እግዚአብሔር የሚጠቀምበት የሚያልፍበት የሚሰራበት ነው ተብሎ በመሪዎችም በቤተክርስቲያን ውስጥም ሰፊ ጊዜ ሰፊ እንትን ተሰጥቶታል ብለን የምታምነው ፓስተር እንደዚሁ ላይ? አዎ እኔ አምናለሁ። ሌላ እይታ ስላለ ነው ቤተክርስቲያን አሁን ያለው ቤተክርስቲያን ላይ እንዲሁም የዝማሬ ፕሮግራምን የአምልኮ ፕሮግራምን እንደ ፕሮግራም ማሟያ ማየት በተለይ አሁን ያሉ ኢመርጂንግ ቸርቾች ላይ ማሟያ ማየት እንዲሁም ቫልዩ አለመስጠት ከቦታው አኳያ ቫልዩ አልተሰጠም። ዛኬ ያሉት ሰባኪዎቹ ነብዮቹ ምናምን እነሱ በደንብ የሚታዩበት ዘማሪዎቹ ግን እንደ ማሟሟቂያ እንደሚታይ አንድ ዘማሪ እዚህ ጠርቻው እንዲያለኝ አለ። እንዲሁም አገልጋዩ እስኪመጣ በደንብ አስረዝመ ዘምር አሉኝ አለ። አገልጋዩ መጥቻለሁ እኔ ነኝ አልኳቸዋልና እንደ ፕሮግራም መጠበቅ ይታያል የሚል ትችት አለ። ወደ በኋላ ምናልባት ከሞላ ጎደል ያልኩት ለዛ ነው። ከሞላ ጎደል በአብዛኛው ፐርሰንት ሳየው ነው ማቀርበው። እኔ ደግሞ በንጽጽር ነው በፊት ከነበረው ለአምልኮ ለዝማሬ ይሰጥ ከነበረው ጋር ነው እንጂ አሁን አንተ እንደምትለው ሁሉም ቦታ ተመሳሳይ ስፍራ ተሰጥቶታል ለማለት አይደለም። አሁንም ይኖራል እሱ ትችት ሊኖር ስለሚችል እቀበላለሁ እሱን እንትን ማለት ነው። ግን በአብዛኛው ያው እድሉም አይኖረኝም ሁሉም ጋር ሄዶ ማየት። አሁን ቤተክርስቲያንም በጣም ሰፍቷል በስቷል። ስለዚህ ያንዳንዱ ቤተክርስቲያን እንዴት ነው የሚለውን ሳይሆን ግን እንደው በአጠቃላይ እንዲህ አይነት እግዚአብሔርን የምናመሰግንበት ነገር ነው ጉድለት የለም ማለት አይደለም። ግን ከዚህ ባሻገር ደግሞ ሰፊ ደግሞ የሚታዩ ጉድለቶች ደግሞ አሉ። ይሄ እንዳለ ሆኖ እግዚአብሔርን የምናመሰግንበት ነገር እንዳለ ሆኖ ግን ደግሞ በጣም ዓለማዊነት የዓለም ስርዓት ሰርጾ እየገባ ሞቲቭ ጉዳይ የታይታ ጉዳይ የዝና ጉዳይ የገንዘብ ጉዳይ በአምልኮ በዝማሬ ሰበብ ወደ ቤተክርስቲያን እየገቡ ያሉ ወዴት እየሄድን ነው ማቆሚያው የት ጋ ነው ማረቂያው የት ጋ ነው ብሎ በጣም ፍርሃት ስጋት ውስጥ ደግሞ የሚከቱን ነገሮች አሉ። ቅድም እንዳልኩት ከህይወት ጥራት ጋር በተያያዘ ዝማሬው ጋር ብቻ መሆን ግጥሙ ጋር ብቻ መሆን ሙዚቃው ጋር ብቻ ትኩረት መስጠትም አለ። ይሄም በስፋት የሚታይ ነው። አካላዊ እንቅስቃሴ ላይ ብቻ ትኩረት መስጠትም አለ። ይሄ በስፋት የሚታይ ነው እና እንግዲህ በኋላ ላይ በስፋትም ነቅሰን እንትን ማለት እንችላለን። እኔ በአጠቃላይ ሳይ መልካም ጎንም አለው እጅግ ደግሞ የሚያስፈራም ነገር አለው ማለት ነው። አመሰግናለሁ ፓስተር። ወንድሜ ረትሽ ወደ አንተ ልምጣ። ሐሳባችን ላይ ብዙ ጥያቄዎች ስላሉን ኮንስኬቲቭ አሁን ፓስተር ካነሳልኝ
የምንወያይባቸው ሌሎች አጀንዳዎች አሉ። ስለዚህ የሚወልዱ ጥያቄ ስላሉ አድሬስ እያደረግነው እንሂድ። ተመሳሳዩን ጥያቄ ላንተ ላቅርብ። የዚህ ዘመን ቤተክርስቲያን ላይም በደንብ አክቲቭሊ እንግዲህ እየዞርክ በየቀጠናው ክፍለ ሀገሩም ገጠሩም ታሰለጥናለህ፣ ኳየር ታደራጃለህ፣ ራስህም ታገለግላለህ። አዲስ ያለ እንትን እንደ ዝማሬ የዘመኑን አገልግሎት እንዲሁም ፓስተር አንድ እንዲነካልኝ ፈልገው ከጥንቱም ናሬቲቭ ብሰራልኝ ደስ ይለኛል። ከበፊቱ ልዩነቱን አፕሪሺየት አድርገሃል፣ ግን በፊት ከነበረው ከዲሲፕሊን አኳያ እሱን እናወራለን። በአንተ እይታ ግን እንዲታየዋለህ የዘመኑን ቤተክርስቲያን ውስጥ ያለው ዝማሬ አገልግሎት? አመሰግናለሁ። መጀመሪያ እንግዲህ እንደ መጀመሪያ ንግግር መክፈቻ ለማድረግ በጣም አመሰግናለሁ። ምኩራብ በጣም ትልቅ ስራ እየሰራ እንደሆነ እያየን ነው። እግዚአብሔር አሁን የሚያስባችሁ በደንብ ትልቅ አሻራ ነው። በኢትዮጵያ ቤተክርስቲያን ታሪክ ውስጥ የሚፋቅ ታሪክ አይሆንም ይሄ ብዬ አስባለሁ። ምክንያቱም አንድ ዘመን ላይ ትውልዱን ለማንቃት ሰዎችን ለማስተማር መቼም ዓላማ አድርጎ የያዘው የራሱ ሚሽን ይኖረዋል እና ሰዎችን ከእግዚአብሔር ጋር የበለጠ ለማስተዋወቅ ነው የኛ ሁሌ ዓላማችን። ያንን ስራ መስራት ስለሆነ አንጻራችን ግን ይለያያል እና በዚህ በኩልም እየተሰራ ስላለው ስራ እግዚአብሔርን አመሰግናለሁ። አንተንም በርታ ለማለት እወዳለሁ። ውድ ተማሪ ማለት ተማሪ አድጎ ሃይስኩል እኔ አላውቀውም ነበረ፣ ግን አስተምረኛል ብሏል። ብዙ ልጆች ስለሆኑ ሳስተምር እንግዲህ አላውቅም ነበረ። ቴክኒካል ድሮይንግ ነበር ማስተምረው። ለዛ አመሰግናለሁ። በሁለተኛ ደረጃ ደግሞ ፓስተርን በጣም ቴንኪዩ ማለትም በዚህ ሰዓትም እውነት ከሱ ጋር ለመቀመጥ ወደኋላ ሄጄ ሳስብ ያው እግዚአብሔር ለካ አይጥልም ሰውን። እግዚአብሔር ለካ ዘመን አለው የራሱ። አስቤ አልሜ አላውቅም። እኔ በሱ አገልግሎት ስገለገል በጣም ተማሪ ነበርኩኝ። የሱም ቤተሰብ እንዳለ ነው ያው የሐዋዝ ቤተሰብ ያው ከልጅነት ጀምሮ ሆሳናን ያደጉት። ከዛ ጀምሮ ያው ሐዋዝ የሚል ስም ያው እንደርካቸው ሐዋዝ እንድሪያስ ሐዋዝ ያለ ይመጣና በጣም በጸጋቸው የኢትዮጵያ ቤተክርስቲያን የተገለገለችበት ቤተሰብ ነው፣ እንደ ቤተሰብ ማለት ነው። እና ለኔ ሞዴሌ ነው፣ ኮቼ ነው። ፓስተር እንድሪያስ ራሱ እዛው አሜሪካ ሆኖ እንኳን በብዙ እንገናኛለን፣ በብዙ ነገር ጠቅሞኛልና ፓስተር አብይ አንድ ማረሳው ነገር አለ። 2005 ዓመተ ምህረት ላይ እኔ ያን ጊዜ ምርጦቹ 7000 ነበር ማገለግለው። ሙዚቀኛ ነኝ። ረጅም ዓመት ያው ኪቦርዲስት ሆኜ ከኳየር ጀርባ ከዘማሪዎች ጀርባ ነው ማገለግል የነበረውና ያማሃ የሚባለው ኪቦርድ እንግዲህ የትኛውም ቨርሽን እኔ ጋር ያልደረሰ የለም። ሙሉን ፕሮግራም አድርጌያለሁ፣ ተጫውቼበታለሁና ወሶዶ ከቃለ ሕይወት ዋና ጽፈት ቤት የወጣቶች ቲም ጋራ እሱም ተጋብዞ እኔም ሀና ተክሌ ዮሴፍ በቀለ ሆነን ሄደን እዛም እንግዲህ የሄድኩት እኔ ዋና የሙዚቃ ለመጫወትና ለማሰልጠን ነውና እሱ አምልኮ ሲመራ መዝሙሩን ራሱ አስታውሳለሁ። የቤተልሔም ተዘራ የእግዚአብሔር እጅ የያዘው ነገር የሚለውን እየዘመረ እኔ ኪቦርድ ሳጅብ እንግዲህ ለሙዚቀኞችም በዛው ትምህርት ይሆናል ብዬ አስባለሁ። ሳጅብ ግዳጅ እንደመወጣት መሳሪያውን አይደለም፣ በጣም ኢንጌጅ አደርጋለሁ ከዘማሪው ጋር ማለት ነው። የሚለውን መልእክት መስማት ፈልጋለሁ። እሱ በጣም ሴሌብሬት እያደረገ ከሆነ እኔም አብሬ ነው ሴሌብሬት ማድረገው። ሲዘል የሱን አዘላለል እየዘለልኩ የሚጫወትበት ጊዜ አለ ማለት በትክክለኛ በመንፈስ ማለት ነው። እና እሱ እያስመለከ እያዘመረ እያለ ዞር ብሎ ሲያየኝ እኩል ከሱ ጋር እያሸበሸብኩ ነው፣ ግን ኪቦርዱን አልሳሳትም ማለት ሪትሙም አይጠፋም። በጣም ተገረመና ስንወርድ ማነህ ኬት ነህ አንተ ጌት እንዴት አላውቅህም፣ በጣም የሚገርም ነው የምትጫወተው፣ አብረህ ደግሞ እየዘመርክ በጣም ተገረመ። እንደዚህ ነው ሙዚቀኛ አለ ብሎ በጣም እንትናል። ከዛ በኋላ ነገርኩትና እዛ ጋር ተግባባን። ከዛ በፊት ያው ባይብል አርሚ የቀድሞ ፌዝ አርሚ አሁን ባይብል አርሚ በመገልገል ነው ሁሌ ይመጣ። ያው ሺህ ጊዜ ሺህ የሚለው መዝሙር አልበሙ ሙሉ ሲያዘምር ሲሰብክ በቃ እንደዛ ነው መናቆርሻ ሰብል ምናምን። አሁን ግን በአካል ስለተገናኘን ነገርኩትና የዛን ጊዜ እኔ በጣም ትልቅ ፈተና ላይ ነበርኩ። ያሬድ ተመርቄ ገና 2ኛ ዓመቴ ነው። ተመርቄ ከወጣው በኋላ በጣም ነው የደነገጥኩት። የደነገጥኩበት ምክንያት ያው
ቤተክርስቲያን ውስጥ ፕሮፌሽናል ሚውዚሽያንሺፕ በጣም ገና ስለሆነ 5 ዓመት ተምሬ ኦልሞስት የሚውዚክ ኢንጂነሪንግ ነው የሚባለው ኦርኬስትሬሽን ኳየር እንትን ፖሊፎኒ ተራቀን የወጣ ነው ከያሬድ ማለት ነው ማለት ብዙ ነገር ተምረን ማለት ነው ስንወጣ የት እንግባ ማለት ምን ላይ ሄደን ነው መንገባው ሲባል እዛው ኪቦርድ ላይ የተመለስኩት እዛው ወርሺፕ ላይ ነው በቃ እና ከብዙ ነገር አንፃር ከፋይናንስም ካለ ያለህ ነቀም ከመውጣትም አንፃር ያው ይሞከራል በተለይ እኔ ነበርኩበት አጥቢያ ጥሩ ነው ሪላቲቭሊ በጣም ፓስተር አቢ በጣም ሰፖርት ያደርግ ነበር እንደነ ነገሮችን እንደውም እሱ ስለሆነ ነው እኔ እዚህ መድረስ የቻልኩት ብዬ አስባለሁ እንጂ በኢትዮጵያ ቤተክርስቲያን በጀነራል ሲታይ ለሙዚቀኛ ያለው ለፕሮፌሽናሊዝም ያለው ነገር አስፈላጊ ለምን መማር አስፈለገ እስከምትል ድረስ ነው እና በጣም ዲፕሬስድ ሆኜ በጣም ብዙ ፈተና ውስጥ በነበርኩበት ጊዜ ይሄንን ትንሽ ስነግረው ሳትነግረኝ ራሱ ተረድቻለሁ አለኝና ጸለየልኝ ሲጸልይልኝ አንድ መልእክት ነገረኝ እግዚአብሔር ያስተማረ ነው ይውልኝ ምንም ሳትነጫነጭ ሳታንጎራጉር ይሄንን የትምህርት ጊዜ እለም አልጨረስክም ማለት ትምህርት አልጨረስክም በጣም ነው የተጽናናሁት በእውነት ነው ማለት በጣም እስከዛሬ የሚያረሳሁት ለምንድነው አሁን ላለሁበት የአገልግሎት ተቀባይነት ሊሆን ይችላል whatever አሁን ላለው በጣም ደስተኛ ሆኜ ነው ማገለግለው ኢትዮጵያ ቤተክርስቲያን ለኢትዮጵያ ቤተክርስቲያን መስጠት ይያለው በቃ ሰዎች ተረድተውኛል በተወሰነ የሚቀር ነገር አለ በጣም የተወሰነ ናሽናሊ ሰዎች ያዳመጡኝ ነው ብዬ አስባለሁና ይሄ እግዚአብሔር ያደረገልኝ ነገር ነው ያን ጊዜ የነገረኝ መልእክትና የጸለየልኝ ጸሎት አይረሳም ቴንኪው ለማለት ነው በዚህ ጊዜ አበረታተኛል በዛን ጊዜ በቃ ምንም እንትን ሳትል ቀጥልበት እግዚአብሔር የራሱ ቀን አለው ማለት ቀን አለው ምንም ጥርጥር የለኝም አንተ ትክክለኛ ፖዚሽን ላይ እንደምትቀመጥና እንደምታገለግላለኝና በዚህ ቴንኪው በማለት ወደ ጥያቄው ባጭሩ ሄዳለሁ እኔም በዚህ ዘመን ባለው የዝማሬ አምልኮ የሚውዚክ ኤሪያ ላይ ባለው ነገር ላይ ተመሳሳይ ነገር ነው ፓስተር እንዳለው መቼም በዚህ በሎጂክ በሚባል ትምህርት ሃስቲ ጀነራላይዜሽን ምንድነው ፋላሲ ኦፍ አናሎጂ ወይም ደግሞ ሪሌቫንስ የሚባሉ ነገሮች አሉ እና አንድ ነገር በቃ ወይ ኢትዮጵያዊ ማለት እንዲህ ነው 100 ምናምን ሚሊዮን ህዝብ ማለት ነው ጥናት ላይ ተመረኮዘ ሳይሆን እንዲሁ ድፍድፍ ረጃ ላይ ወይ መዝሙር ድሮ ቀረ በቃ ይላል ይሄ በቃ ያስቃል ማለት እንደዚህ አይነት ኮንክሉዥኖች በሎጂክ ሃስቲ ጀነራላይዜሽን ይባላል በቃ ዝም ብለ ከዜሮ ተነሳ ጀነራላይዝ ማድረግ እንደዛ ማድረግ በጣም ከማቹድ ሰው አይጠበቅም እና ከሁላችንም አይጠበቅም መልካም ጎኖች በጣም እንዳሉ እንዲሁ አሁንም ይሄም በጥናት የተመረኮዘ አይደለም ይሄን ያህል ፐርሰንት ይሄን ያህል ጥናት አጥንተን እንደዚህ ያህል ዘማሪ ይሄን ያህል ቸርች ጤናማ ነው ይሄ ችግር አለ ማለት አሁንም አልደረስንም ማለት ይሄ ከፍተኛ ኳንቲቴቲቭ ሪሰርች የሚፈልግ ትልቅ ፕሮጀክት ተመድቦ ስታንዳርድ ወጥቶ ኩዌስቸነር ተዘጋጅቶ ብዙ ጥናት ተደርጎ ሊነገር ይችላል ያንን የሚሰሩ ባለሙያዎች እግዚአብሔር ይርዳቸው ከሰሩበት በቴዎሎጂ ትምህርት ቤት በተለያየ ቦታ እኛ ግን አሁን ምንለው ምንድነው እንዲሁ ምናየውን ስናገለግል ሰርቬይ መናረጋው ነገር ስናየው ያሉትን ነገሮች በጎ ነገሮች አሉ በጣም እንደተባለው ዘማሪዎች በጣም በስተውልናል እኔ ከምንም ጊዜ በላይ የሚገርመኝ ታምራት ኃይሌ ጋር ባለፈው አንድ ዲስከሽን ላይ ተቆም ያደረገኝ ነገር አለ እንደ ኢትዮጵያ አሁን በዚች ምድር በመተባል ፕላኔት ባሉ አህጉሮች እንደ ኢትዮጵያ እየተዘመረ ያለ ሀገር የለም አለ ማለት ብዙ ቦታ ስለሚዞር መሰለኝ በተለይ አዲስ መዝሙር ሌሎች ሀገሮች አሁንም አሜዚንግ ግሬስ ነው ሌሎች ሀገሮች አሁንም ዳንሲንግ ማይ ሶል ማለት ያንኑ ወደ ሌላ ነገር እየቀያየሩ ነው እንጂ አዲስ ኦሪጂናል መዝሙር ብርቅ ሆኗል በአለም በተለይ ባደጉ ሀገሮች እና የቀድሞውን እያነሱ ነው የሚዘምሩት እኛ ሀገር ደግሞ አንድ ዘማሪ ተነስቶ 26 ትራክ 23 ትራክ አዲስ መዝሙር ነው
ፕሮፌሽናል ያለው ነገር ነው የሚገርም ነው እና ከዛ ደግሞ የዘማሪዎቹ የድምጽ ውበት እንዴት እንደጨመረ የሙዚቃ ብቃት ታለንትድ የሆኑ ተጫዋቾች የሚያስደነግጡ በዙ ኢትዮጵያ ውስጥ በቃ የሚገርም ነገር ነው ምድሪቱ ደግሞ መዝሙር ነው የምታወጣው ያለንበት ብዙ ፈተናዎች አሉ ግን መዝሙር ነው እየወጣ ያለው ይገርማል እና በኮቪድ ጊዜ መዝሙር ብዙ ወጥቷል በጦርነቱ ጊዜ ሁሉ መዝሙር ብዙ ወጥቷል እና ይሄ የሚገርም ነው በአንድ በኩል የመዝሙር ብዛት የዘማሪዎችም ማለት ፕሮፌሽናል የሆኑ ሙዚቀኞች መብዛት ከትምህርት ቤት ራሱ ግራጁዌት እያደረጉ ያሉ ሙዚቀኞች ብዙ ናቸው ይሄ ደግ አቅጣጫ ነው በዚያው ደግሞ በጣም አስፈሪ እና የተቀላቀለ ነገርም ይታያል ምንም የማንስተው ማንክደው መቼም በነገራችን ላይ እንደዚህ አይነት ይሄ ባይናሪ የሆኑ መልካምና እንትን ከጥንትም ነው በኢየሱስ ዘመንም ነበረ በሐዋርያትም ነበረ በኤርሊ ካቶሊክ ቸርች ኤርሊ ክርስቲያኒቲ ሁሌም አለ ፓራለል ነው የሚሄደው ግን ያው በየዘመኑ ህዝብ እየጨመረ ቴክኖሎጂው ሲበዛ መልኩ እየተቀየረ ያው እንጂ ፐርፌክሽን በዚህ ምድር ላይ ይኖራል ብዬ አላስብምና የኛም ሚና መሆን ያለበት ሁሉ ጊዜ በጎ ነገሩን ለማብዛት ያህል መጣጣር ነው እንጂ አናጠፋም አንዳንድ ሰዎች ይስታሉ አንዳንድ ደግሞ እግዚአብሔር በዘመን መካከል ደግሞ የሚስተውን የሚመልሱ የሚያስተካክሉትን ደግሞ ያመጣል ለገዛ ሌላም ይስታል ዛሬ ደግሞ ደግ ያልከው ነገር ያባላሻል እንደዚህ እያለ ነው የሚቀጥለው በዝማሬ ኤሪያ ላይ የማያቸው ችግሮች አንደኛው በመዝሙሩ በአርቱ ኤሪያ ላይ የማየው ነው ቴክኒካሊ በጣም እንዳለው ተሰጥኦ እንዳላቸው ዘማሪዎች አላደገም ጥበቡ በያስባለው እንዳለው ኦፖርቹኒቲ ዘመኑ እንዳመጣው ኦፖርቹኒቲ እና የትምህርትና የኢንፎርሜሽን ኤቭሪቲንግ ቮካል መማር ይችላል ኦንላይን ጊታር መማር ይችላል ኦንላይን ምንም ነገር ባልነበረበት ዘመን የነበሩ መረጃ የሌላቸው ሰዎች የሚሰሯቸው አንዳንድ ሙዚቃ ስራዎች እስኪገርምን በዚህ ጊዜ ደግሞ እየደከመ ዜማ ከዜማ እየተወራረሰ ከመዝሙር ሳይሆን ከዘፈንም ከሌሎች ዓለማዊ ሙዚቃዎችም እንትን ያለ መምጣት እንደገና ደግሞ አኮስቲክ የሆነው ነገር ያው እየጠፋ መምጣት ለምሳሌ አኮስቲክ የሆነው ነገር ብዙ ዋጋ ስለሚያስከፍል ያንን ነገር ሰው አለመምረጥና በዲጂታል ኪቦርድ በዲጂታል ስቱዲዮ የሆነ ነገር አቀነባብረ እንደ ዱቄት ወተት የሆነ ፕሮሰስ አድርገህ ኬሚካል ጨምረህ መንበለ ብቻ ይሄ ኢንስታንት ነገር መብዛት የሚለፋ ኦርኬስትሬትድ ሲምፎኒ መሆን ይችላል ነበርና ያ በጣም ትልቅ እየደከመ ያለ ነገር ነው ብዬ አስባለሁና አሁን እየተመለሰ ያለ ይመስላል መረተሽ እሱ በላይቭ ሚውዚክ እንደም ከበፊት ይሰራ ከነበረ በጣም ከቅርብ ጊዜ ወዲህ ላይቭ ኢንስትሩመንቶችን ሪከርድ እያደረጉ አነሰም በዛ ድራሙንም ቤዙንም ሁሉንም ላይቭ ሪከርድ ስቱዲዮችም እየተገነቡ ነው ያ በጣም ካራጎን ይነሳል እሱ እንደ ጠንካራጎን ይነሳና ዋይናት እንደ ኦርኬስትራ ዋይናት እንደ ሲምፎኒ ምክንያቱም ይቻላል አታንድ ነው ያለው ብዙ ቫዮሊኒስቶች ተምረዋል ግን አንድ ቫዮሊን እንደ ቼሎ ያሉ መሳሪያዎችን ኢግኖር ያደረገ እንትኑስ ገደብ ያለ ፖፕ ኢንሰምብል ማለት ለሱ ደግሞ እንደ አንድ ዘማሪ አንድ ስቱዲዮ ገብቶ አንድ መዝሙር ላይቭ ምናምን አድርጎ ዛሬ ለመስራት እስከ 30,000 ብር እየጠየቀው ነው ከዛ እነኚህ ነገሮች ይሄን እንኳን ኖርማል ስቱዲዮ ዝም ብሎ ለሚያቀናብሩትም ብዙ ብር ይጠየቃልና ከዛ ቪዲዮ ክሊፕ በጣም ብዙ ነው ምናምን ብዙ ብር ስለሚያወጣ ደግሞ ቪዲዮ ይወደዳል ከዛ አሁን አንተ የምትላቸው መጨመር ሌላ አካላት በጉዳዩ የሚሳተፉበት ካልሆነ ዘማሪው በራሱ ያን ማረገስ ይችላል ብዙ ነገር አይገድም ቤተክርስቲያን ናት መረዳት ያለባት ማደራጀትም ያለባት ማለት ነው እንደገና ደግሞ ኮንሴፕቹዋሊ የሚውዚክ ፊሎሶፊ ሚውዚክ ኢዝ አን አርት ኦፍ ዘ ኢየር ስለዚህ ለጆሮ ያለው ነገር እንደዚህ አይነት ነገሮች ብዙ ሚዲያ ላይ ይጽፍ ያለውና ለጆሮ የሚሰጠው ትኩረት ያነሰ ወደ ቪዲዮ ለምሳሌ ለስቱዲዮ ለሙዚቃ ቅንብር 20,000 30,000 ብታወጣ ከ100,000 በላይ ግን የምታወጣው ለቪዲዮ ነው ኦፍ ኮርስ የቪዲዮ ስራ በራሱ እቃው ሙያው ውድ ነው ሊባል ይችላል ማቅለልም ይቻላል ደግሞ ቪዲዮውን በጣም ምክንያቱም ዋናው ነገር የሚሰማው ነው እንጂ አርቱ የአይን አይደለም አርቱ የጆሮ ስለሆነ
ለጆሮ ነው ማድላት ያለብህ። ያ ማለት ነው ደግሞ ላይቭ ኢንስትሩመንቶች ለጤና ተስማሚ የሆኑ አኮስቲክ ድምጾችን መስማት ያ አሁን ያለው ነገር እኮ ይበረታታል፣ ግን ያ መጨመር አለበት። ከዘማሪዎች አንፃር ደግሞ ያው የአካውንታቢሊቲ ችግር አለ። አጥቢያ ድሮ ማንም ዘማሪ ሲጋበዝ መድረክ ላይ ሲቆም መጀመሪያ ቢሆን ነው የሚናገረው ያ ጥሩ ነው ከዚህ ኮንግሪጌሽን ነው የመጣሁት ይላል። ድሮም እነ ጳውሎስም ያደርጉት እንደነበረው እና እንደውም ሰላምታ ያቀርባል። እኔ አሁን ሆን ብዬ አደርጋለሁ በኢትዮጵያ ቤተክርስቲያን ሰላምታ ይዛላችሁ የሚሄድበት ቦታ ላይ ሁል ጊዜ ሲሄድ ያው ቢሮ ስለሚያውቁ ከዋና ጸሐፊው ከቢሮ እንደዚህ ሰላምታ ማለት እዛ ነኝ። አጥቢያ ግን ፓስተር አብይ ሜንሽን ያደረገው ነገር አለ። እንዲሁም አጥቢያ ሜንሽን ማድረግ በጣም እንደው ጥሩ ፖዚቲቭ ሆነ እንትን የምትለው ከዛ ያለፈ ነገር አለ። ለምሳሌ በህይወት ጉዳይ በጣም ቤተክርስቲያን ውስጥ ሜሬጁ ፊት ለፊት በጣም በሚያስጠላ ነገር የተበላሸ ዓለም የሚያውቀው አደባባይ የሚያውቀው ሰው ለትንሽ ጊዜ እንኳን አያርፍም። ድሮ እኛም በጌታ ሳንሆን ብዙ ኬዞች ይፈጠራሉ። ግን እንደዚህ ነገር ሀፕን ሲያደርጉ ለቤተክርስቲያን ለሰዎች ምሳሌ ሆነም ብሎ ረፍ እንትን በል ምናምን ይባላል። ገባ ምሳሌነት ያው ከአገልግሎት ይወጣ ብዙ ፋክተር ሊኖር ይችላል። ግን ብዙ ከዛ የህይወት ድክመቶች በአደባባይ የሚታዩ ኖሮ የትኛው መድረኩ ላይ ግን ይጋበዛል። እንዲሁም አጥቢያ ለመጥራት ጥሩ ነው ማለት ብዙ ሩቅ ነው ያለው በሱ አቅጣጫ። ይሄንን የምለው ነው መጽሐፍ ቅዱሳዊ መሰረት ስላለው ህብረት እንዲኖረን ኤክሌዥያ የሚለው ኤክሌዥያ ኮርስ ኤክሌጂዮሎጂ ከወሰድክ ታውቃለህ። you have to identify yourself ኬት ነህ ትባላለህ እና ያ ከዚህ የከበደ ነገር ውስጥ ነን ለማለት ነው። ልክ ነው። ያ አንድ ችግር ሆኗል። በዚህ ተለመደ ነው እንጂ እርግጠኛ ነኝ በእነ ፓስተር ዘመን እንኳን 25 ዓመት 30 ዓመት ወደኋላ ስትሄድ አጥቢያ የሌለው እንዴት ሊሆን እንደውም ደብዳቤ የሚላከው የሚጋበዘው ዘማሪ እኮ በአጥቢያ ነው የሚላከው። መዝሙር ሲዲ ላይ አስተውላችኋል? አሁን አጥቢያ ማውጣት እንደቆመ አስተውላችኋል? ድሮ ምንም መዝሙር ሲዲ ላይ ሲታተም የእንትን ቤተክርስቲያን ዘማሪ ከፊት ለፊት ነው ያለው። ከየት ነው ማለት ተውና መሀል ላይ አጥቢያ የሌላቸው ልጆች እየተዳከመ የመጣ ሳለ ሲዲ ስናወጣ ይጠቅመናል ብለው የሆነ ቸርች ዝም ብለው ባይሄዱ ማባል ይሆኑና የዛ ዘማሪ ይሆናሉ ባይሆኑ። ልክ ነው። እሷ ራሱ እንትን ዘማሪ የሚባል ምንም ነገር ነበረ። እንደው በቅርብ ጊዜ አሁን ዘማሪ ያገኘው በጣም ካሴቱን የሰማነው በልጅነት አስታውሳለሁ። እና ሁሉ ጊዜ የሰበታ መካነ ኢየሱስ የሚል አረሳም አሁን ውስጥ አለ። ተስፋዬ ጫላ ከተባለ ልደታ መካነ ኢየሱስ ይላል። አብይ ዋዝ ከተባለ ጌጃ ቃሎት ይላል። የሆነ በቃ አለው እና ያ በራሱ ኢምፕሊኬሽኑ ጥሩ ነው ብዬ አስባለሁ። እና ዛሬም ወደዛ አይነት ስርዓት ብንመለስ ጥሩ ነው የሚል እነዚህ ናቸው። እኔ በጥቅሉ ነው። ቴንክ ዩ። እንደው እዚሁ ላይ ፓስተር ብለህ ጥያቄ ላይ ያስኩት ስለነበረ ስለተካተተ አጥቢያ አካባቢ ባንድ እናንተ ነው ረጅም ያገለገለ መኖር እንደው ከዘማሪዎች አኳያ ምክርም እንዲሆን ባንድ መሪ ስር ባንድ ቤተክርስቲያን ራስን ዲሲፕሊን አድርጎ ማገልገል አንደኛ ለዘማሪው ምን ይጠቅመዋል፣ ሁለተኛ ኢትዮጵያ አብያተ ክርስቲያናት ሳይሆን ህይወቱን የማያውቁት ማንገድ የማያገለግል የማያውቁት ድምፁ ስላማረ ምናምን ወይ መዝሙሩን ተስላለ ብቻ መጋበዝ አለባቸው። እኔ እንደምሰማው ሰሜን አሜሪካ ያሉ ቤተክርስቲያኖች ከኛ ተሽለው ስቲል በእንደዚህ ነገር በጣም ጠንቃቃ እንደሆኑ ህይወት ያገልግሎት እንትን በጣም እንደሚያዩ ሲጋብዙ ብዙ መረጃዎች እሰማለሁ። ከዛ እኛ ቶታሊ ምንም በቃ ዘማሪው መጋበዝ ላይ ነው። ማን ነው እንትን ነው ዘማሪውም አካውንታብል ሆኖ የሚቀጥለው እሁድ እንትን ተጋብዣለሁ ሊሄድ ወይ ብሎ የሚያስፈቅደው ነገር የለም። ተነስቶ ዝም ብሎ ነው የሚመጣው። ያው ከኢኮኖሚ ጋር ከኑሮ ጋርም ሊያያዝ ይችላል። እዚህ ላይ የሆነ ነገር ጨምርበትና ያ አይ በጣም ወሳኝ አሁን ላሉት የዝማሬ አገልግሎቶችም እንደ ዋና ችግርም ተደርጎ እንደ እናት እንደ ምንጩ ችግር ተደርጎ መወሰድ የሚችል ነገር ነው። አሁን ለሚታየው ነገር ለምን አካውንታቢሊቲ የለም፣ የሚመክር የለም፣ የሚያቀና የለም፣ የሚገስጽ የለም፣ የሚያርም የለም። ሜዳው አለ፣ የአገልግሎት ሜዳው ክፍት ነው። ስለዚህ በዛ ሜዳ ይሮጣል ዝም ብሎ ማለት ነው። ሶ እነዚህ ነገሮች ልጓም የሌለው ፈረስ ስለሆነ በጣም ብዙ እንትኖች ያመጣል በራሱ። ግን እንዴው ከተነሳ አይቀር እኔ እማየው እንዴት ነበረ እንዴት ሆነ የሚለውንም ማንሳት ያስፈልጋል። ምክንያቱም እኔ
ዘማሪዎቹ ላይ ብቻ የምናስቀምጠው ነገር አይደለም ይሄ። ምክንያቱም እኔ ጌታን ባገኘሁበት ጊዜ በቁጥር ነበሩ አብያተ ክርስቲያናት 10 11 ብቻ ነበሩና አሁን ይሄ በደንብ በትክክል ይተገበር የነበረ ነው። 10 ቸርች ነው 11 ቸርች ነው። እዛ ውስጥ ያለ ዘማሪ አገልጋይ ይታወቃል። ደብዳቤ የተጻጻፉ ነው ራሱ አገልግሎት በር የሚከፈተው እና መዝሙር ካሴት ራሱ ጌጃ ቃልዮት ያለ አሁን ፓስተር እንድሪያስ ቢያወጣ ቃልዮት ካልጻፈችለት ሙሉ ወንጌል አይሸጥም፣ መካነ ኢየሱስ አይሸጥም፣ እንትን አያደርግም። ኮንፈርም ማድረግ አለባትና እንደዚህ ጥብቅ ስርዓት ነበረ። ግን ከዛ በኋላ ምን ሆነ? እሱ ራሱ አቢዩዝ እየተደረገ መጣ። እንግዲህ ያ ጥሩ የነበረው እንትን አቢዩዝ እየተደረገ ለማፈኛ ለመጨቆኛ ለምናምን እየተዋለ ሲመጣ ከሊደርሺፑ መሽሎክ ተጀመረ ማለት ነው። ያለ ቤተክርስቲያን እንትን መሽሎክ ተጀመረና አንዱ ትልቁ አሸላኪ ሆነው በዛን ጊዜ መዝሙር ቤቶች ተከፈቱ። ድሮ አሁን መዝሙር ቤት የለም፣ ቤተክርስቲያን ውስጥ ነበር ብቻ ያድል። አሁን መዝሙር ቤቶች ሲከፈቱ ሜዳው ተገኘ። አሁን መዝሙር ቤት አይጠይቅም፣ ከቸርችን አይልም፣ ደብዳቤም አይፈልግምና ሰው በዛች እየሾለከ መውጣት ጀመረ። ይሄኛው የዚህ ፑሽንግ ነው ወደዛኛው እንትን ያደረገና ሁለቱም ድርሻ አለው ብዬ ነው ማየው። ግን ከዛ በላይ እንዲያው አሁን ላለን አገልጋዮች በዝማሬ አቅጣጫ ብቻ ሳይሆን በየትኛውም የአገልግሎት ያው ዝማሬ አገልግሎትን ስላነሳን እንጂ ለየትኛውም አገልጋዮች ይጠቅማል ብዬ የምለው ትልቁ አሁን እኮ አይታችሁ ከሆነ እንኳን ዝማሬ አይደለም ጠቅላላ እኮ የአጥቢያ ቤተክርስቲያን አስፈላጊነት የሚታመንበት አይደለም። አስፈላጊነቱ ጠቀሜታው የሚታመንበት አይደለም። እንደ ምእመንም የሚታመንበት አይደለም። እንኳን አይደለም እንደ አገልጋይ ግን በጣም ኪ ነው፣ በጣም ወሳኝ ነው። በአንድ አጥቢያ ውስጥ መታቀፍ፣ በአንድ አጥቢያ ውስጥ መያዝ በጣም ወሳኝ ነው። አሁን አይታችሁ ከሆነ በጣም ብዙ ምእመን ከአጥቢያ ውጭ ያለ ነው። ወደ አጥቢያ ከሚመጣ ጉባኤ ከሚመጣ አንድ ቸርች ውስጥ ከታቀፈው ቁጥራችን ይልቅ ያልታቀፈው በየቤቱ ያለው ቁጥር ይበልጣል። ይሄ ምንድነው? የአጥቢያ ቤተክርስቲያንን አስፈላጊነትና ጠቀሜታ ኢሬሌቫንት ሆኗል በብዙዎች ውስጥ ማለት ነው። እና ይሄ መታረም አለበት። አጥቢያ ቤተክርስቲያን በጣም ወሳኝ፣ አጥቢያ ቤተክርስቲያን በጣም አስፈላጊ ነው። መጽሐፍ ቅዱስ በጣም ኢንከሬጅ የሚያደርገው ነገር ነው። ምክንያት ሁለት ምክንያት፣ ብዙ ምክንያቶች ቢኖሩም ብዙ ጠቀሜታዎች አስፈላጊነት ቢኖሩም አንድ ሁለት እንዲሁ ሜንሽን ለማድረግ የመጀመሪያው ለመያዝ ለማደግ እኮ አጥቢያ ቤተክርስቲያን ወሳኝ ነው፣ ያስፈልጋል። በአንድ አጥቢያ ቤተክርስቲያን ውስጥ ነው ማደግህ የሚታወቀው፣ መታረቅህ የሚታወቀው፣ ማረቅ በሚለው ማለት ነው። እንደሱ አይነቱን ነገር ልታገኝ የምትችለው አንድ ቦታ ተተክለህን ተሰጥል ነው። ለምሳሌ እንደ በአትክልት ብንወስድ ዛሬ እዚህ ቦታ ተክለው ነቅለው ደዛ ነገ ብትተክለው ከነገ ወዲያ ደግሞ ነቅለህ እዛ ብትተክለው ከነገ ወዲያ ነቅለህ እድገት የሚባል አይኖረው። ኦኬ፣ ምንም አይነት እድገት አይኖረውም ማለት ነው። ሶ እዚህ ቸርች ዛሬ ከነበር ከተነቅለህ ደግሞ ነገ እዛ ቸርች የምትሆን ከሆነ ተነቅለህ ደግሞ እዛ እንትን ከሆነ የምትሆን ከናካቴውም ደግሞ ካልተተከልክም ይሄ መንፈሳዊ እድገትም የአገልግሎት ስርዓት እድገትም የሚባለው ነገር አይኖርም ማለት ነው። እና እሱ በጣም ለህይወት እድገት፣ ለመንፈሳዊ እድገት፣ ለአገልግሎት እድገት በአንድ አጥቢያ ውስጥ መታቀፍ መያዝ በጣም ወሳኝነት አለው። ያ ደግሞ የሚሰጥህ ሌላው ጠቀሜታ ምንድነው? መንፈሳዊ ሽፋን ነው። መንፈሳዊ ሽፋን ይሰጣል። እና በአንድ አጥቢያ ጥላ ስር ያለ፣ በአንድ እረኛ ጥላ ስር ያለ አንድ አገልጋይ ወይም አንድ ምእመን ያ ጥላ ያ ሽፋን የሚሰጠው ጠቀሜታ አለ። እኔ ልክ እንደ ጥላ ነው፣ እንደ ጃንጥላ ነው ማየው። ጃንጥላ ከላይ የሚደረግ ነው አይደለም? ከሰው ላይ የሚደረግ ነው። እና ያ ጃንጥላ በጣም ጠቀሜታ አለው። ለምሳሌ በሐሩር ጊዜ ሐሩሩ እንዳያቃጥልህ፣ ፀሐዩ እንዳይፈጅህ፣ ፀሐዩን አይደለም የምታጠፋው፣ ፀሐዩ አለ። ፀሐዩ እያለ ግን አንተ ላይ ነካ፣ ፀሐዩ እያለ አንተ ጋር አይደርስብም። ጃንጥላ እስካረክ ድረስ፣ ጃንጥላ እስካለህ ድረስ ማለት ነው። ሶ ፕሮቴክት ያደርጋል ከየትኛውም ሐሩር፣ ከየትኛውም ከሚላክብህ ነገር
በመንፈሳዊ ህይወት ሊሆን ይችላል በአገልግሎት የሚላክ ነገር ሊሆን ይችላል ተከልለሃል ተሸፍናል ተደብቀሃል ማለት ነው እንደዚህ አይደለም የሚታሰበው መንፈሳዊ ሽፋን አገኛለሁ እንትን ጥላ አገኛለሁ ተብሎ አይደለም የሚታሰበው እንደ ልትረግጠኝ ነው ወይ ልታዘኝ ልታወጣኝ ልታገባኝ ነው ወይ ተብሎ ብቻ ከሰሚሽን አንግል ብቻ ነው የሚታየው እንጂ ሰሚሽን ራሱ የሚሰጠውን ጠቀሜታ በብዙዎች ዘንድ አይታመንበትም ግን በጣም እንደ ጃንጥላ ነው በዝናብ ደግሞ ጊዜ እንደዚሁ ጃንጥላ ካለ አንተን አያረጥብህም አይደለም ሶ in all situations ጃንጥላ ካለህ ተሸፍነሃል ተደብቀሃል ማለት ነው ሶ ሊደርሺፕ የሚያስፈልገው ለዚህ ነው በአንድ ሊደርሺፕ ውስጥ መታቀፍ መያዝ የሚያስፈልገው ለዚህ ነው አካውንታቢሊቲ እዛ ውስጥ አለ ትሬኒንግ እዛ ውስጥ አለ ኮቺንግ እዛ ውስጥ አለ አና ኮች እየተደረክ ነው የምታድገው ዲሲፕሊን አለ እዛ ውስጥ ቅድም የተባለው አሁን ዲሲፕሊን እዛ ውስጥ ነው የሚኖረው አረ በህይወትህ ብዙ ፈተና ሊገጥምህ ይችላል መውደቅ መነሳት ያለ ነው በየትኛውም ዘመን ያለ ነው በመጽሐፍ ቅዱሳችን ውስጥ በስፋት የሚታይ ነው ግን ስትወድቅ ወድቀህ የምትቀጥል የምታገለግል ከሆነ ኦኬ የመነሻ ጊዜ ከሌለ ያንን የሚከታተል ኮች የሚያደርግ ከሌለ አንድ ጥላ አካውንታብል ሆነህበት እንትን የሚልህ ከሌለ ልክ ነው ህይወትህ ማለት ነውና ኤኒንትን ነው የምትሆነው ሶ እንደነዚህ አይነት ነገሮችን የሚሰጥ ነው መንፈሳዊ ሽፋን ነው ተጠያቂነትን ይሰጣል ስልጣናን ይሰጣል ኦኬ ዲሲፕሊንድ እንድትሆን ያደርጋል ከዛም በላይ ደግሞ ውስጥ ያለውንም ነገር ለማውጣት ውስጥ ያለው ነገር ቅርጽ እንዲኖረው ለማድረግ እጅግ በጣም ጠቃሚ ነው አሁን ይሄ በኳስ ዓለም በጣም ይታወቃል የትኛውም እግር ኳስ ተጫዋች በራሱ ታለንት ሊኖረው ይችላል ግን ኮች ስር ይገባል ለምን ያ ኮች ነው ውስጡ ያለውን ታለንት ፖቴንሻል የሚያወጣለት ቅርጽ የሚያስይዝለት ቦታውን የሚነግረው ይበልጥ ጠቀሜታ የሚሰጠውን ቦታ የሚሰጠው አንተኮ 7 ቁጥር ብትሆን ነው ምርታማ የምትሆነው አንተኮ አከፋፋይ ብትሆን ነው ምርታማ የምትሆነው ብሎ ያንን እንትን ኮች ያደርገዋል ማለት ትሬን ያደርገዋል ስለዚህ ትሬንድ የሆነ ነው አሁን ግን ያለው በአገልጋዮች ውስጥ ያለው እኔ ጸጋለኝ ማን ነው ኮች የሚያደርገኝ ነው I have the potential I have the grace ዝም ይሄ ሮጣለው ነው ሶ አንድ ኳስ ተጫዋች እንደዚህ ማድረግ አይችልም በምንም አሁን ሮናልዶ ትልቅ ችሎታ የነበረው ሰው ነው ግን በፈርጉሰን በሚባል አሰልጣኝ ስር ሲገባ ግን ችሎታው ወጣ ችሎታው ይበልጥ ላቀ ቦታውን አወቀ ብዙ ነገር ነው ያን ፖቴንሻል ኮትኩታ ወጣለት ማለት ነውና እንደሱ አይነት ነገር በጣም የሚጠቅም ነው ሶ ስትወድቅም የሚያነሳሃለ ስትፈራም የሚያበረታታሃለ ስትጨነቅም ጭንቀትህን እንትን የሚያረጋለ በኃጢያት ስትፈተን ከኃጢያቱን እንዴት እንደምታልፈው በቅርብ በጥላ ውስጥ ከሆንክ you are protected አገልግሎት protected ነው ከዛ ደግሞ confidently የትም ብትሄድ ከንትነኝ ማለት እኮ ትችላለህ ማለት ነው ምክንያቱም ረትሽ ምን ያደርጋል አንድ ምሳሌ ልጨምር ያው የህብረት አስፈላጊነት ላይና የጎሽ መንጋ ይባላል አይደል አንበሳ መጥቶ በህብረት ካሉ ማያዝ አይችልም ውሃ ልትጠጣ ወይ ለሆነ ነገር ተለይታ ተነጥላ ሄደችው ናት የምትያዘውና አንድ ላይ መሆን ከጠላትም ጥቃት በጣም የሚያተርፈን ነገር ነው ለብቻ ስንሆን እንገኛለን ለሰይጣን ሐሳብ ለጠላት ጥቃት እንጋለጣለን እጅግ በጣም ይሄ እንትን ለምን ዴቨሎፕ ሆነ በአገልጋዩ ዘማሪዎችና አንሳንቺ ሌሎችም አጥቢያ የሌላቸው ፓስተሮችም አሉ እየተጋበዙ በየቦታው የሚያገለግሉ የሆነ አጥቢያ ማይቀመጡ ማለት ነው ጓዳ ጌታ ይሰራኝ የሚሉ በጓዳ ብቻ ሳይሆን ኮና አጥቢያዎቹ ፓስተር ነብይ የሚል ስም ይዘዋል ነብይ ወይ ፓስተር ሆኖም ሊሆን ይችላል ጸጋውም ሊኖራቸው ይችላል ቤታቸው ነው የሚኖሩት ከዛውጪ ሁዴ ደው የሚካፈሉት እንትን የለም ግን እየተጋበዙ ፖስተር ላይ ይወጡ ግን የሁሉም ቸርች እንትን ይላሉ ቸርቾች ራሱ እንዴት እንደሚጋብዙ ባላቅም ይሄም ካልቸር አለ ግን የመሪዎችስ ሮል ይኖራል እንደዚህ ሰሚት የማያረግ መሆን የማይፈልግ አንድ አጥቢያ ሆኖ መገገል የማይፈልግ ምናምን የመሪዎች ስተት ሮል ለዚህ እንደዚህ ትውልድ ለመፍራቱ ይኖራል ምንድነው ምክንያቱ ለተሰራ ሁለቱም አንፃር ነው ለእኔ በእኔ ማጋጥሞኝ ስለማቅ በሁለቱም አንፃር ነው ማየው
ቅድም ፓስተር ሲናገር አሁን ለምሳሌ የካሴቱ የደብዳቤ ጉዳይ ለእግዚአብሔር መንግስት ጥራት የሚቀና አሰራር መሆኑ እንዳለ ሆኖ አንዳንድ ተንኮለኛ ሰዎች ደግሞ ለምን ይጠቀሙበታል? ሰዎችን አታክ የሚያደርጉበት መንገድ አድርገው ሲጠቀሙ ያንን ሽሽት ሰዎች ሌላ ሸንቁር ማኒፑሌሽን የሚለው ስለዚህ በሁለቱም በኩል ነው መታየው። ከቤተ ክርስቲያን አመራር በኩልም ታያለ፣ ከተገልጋዩ ማንነትም በኩል ታያለ ማለት ነው። ከቤተ ክርስቲያን በኩል ያለው ችግር ምንድነው? ቅን አለመሆኑ፣ ቅንነት ማጣት ማለትም ለእግዚአብሔር መንግስት ብቻ ሳይሆን የሆነ ተናገረኝ፣ የሆነ ነገር አልታዘዘኝም፣ የሆነ ነገር አልተመቸኝም ብሎ የሚያስበውን ሰው አታክ የማድረግ አዳማዊ ፐርሰናሊቲዎችን ሳንክድ ሳንሞት ነው ወደ አመራርም ወደ አገልግሎትም የምንመጣው። ከና አፈር ክምር አፈራችንን ይዘን ያንን በክርስቶስ ያልሞተው ማንነት ይዘን መሪ እንሆናለን። ከዛ በኋላ ሰው ነን፣ ጥሬ ስጋ በቃ። ይሄ ብዙ አሁንም ያሉ ብዙ ገባን በጣም ወንጌልን በቃ በጣም መንፈሳዊ መረዳት ከፋለን የሚሉ ሰዎች ጋርም ያለ ነገር ነው። አታክ ያደርጉሃል ሐሳባቸውን ስትቃወም፣ ሐሳባቸውን የሆነ ጥያቄ ካበዛ ምናምን ካልክ አይችሉትም። ራሱ እኔ በቅርብም እንደሚያወሩ ሰዎች ያጋጥሙ ያውቃሉ። በቃ ያቅታቸዋል። they hurt you ማለት ኢንቴንሽናሊ ማለት ነው። ያሳስሩሃል። የሚያሳስሩ ፓስተሮች አሉ አይደል በዚህ ዘመን አሉ ማለት በቃል እግዚአብሔር ነው ምሕረትን አድርግ የሚለው ቀርቶ ወይም ደግሞ በየዋህነት ተሸክሞ ወይም ደግሞ ኢየሱስ ክርስቶስ ሲቃወሙት ማንን ላይ ይሁዳን ተሸክመዋል። እስከ መጨረሻ ሄዶ ይሁዳ ላይ እርምጃ መውሰድ አይችልም ነበር ኢየሱስ። በቀስ አድርጎ በዚህ ጓ ማድረግ አይችልም ነበር። እስከ መጨረሻው በራሱ እስኪሄድ ነው ዝም ያለው ይሁዳ እየሰረቀ ምን እያለ። ያ ማለት ግሳጼ የለም ማቅናት የለም ለማለት ሳይሆን መሸከም የሚገባንን ሰዎች መሸከም ይኖርብናል እስኪስተካከል። ምክንያቱም ጴጥሮስንም ተሸክሞ ሰው አድርጎታል ኢየሱስ። እና በዚህ ጊዜ ግን የኛ መንግስት ከሚነካ የእግዚአብሔር መንግስት ምንም ቢጨማለቅ ግድ የማይለን ሰዎች አለን። የኛ መንግስት ግን አይነካ። የኛ እኔ ሰራኋት የራሴ የሆነች መከምራት ነገር አለች፣ እሷን የነካ ሰው ይደቆሳል በደንብ። ስለዚህ ያን ሽሽት ሰው ይሄዳል። ሁለተኛ በዚህ አጋጣሚ እንግዲህ እግዚአብሔር በሰጠኝ እድል መናገረው ቸርች ውስጥ በተለይ አዳዲስ የመጡት አብያተ ክርስቲያናት ላይ ከዋናው አገልጋይ ከዋናው ፓስተር በአገልግሎት በተደማጭነት በጸጋ ተቀባይነት እያገኙ ሲመጡ የማይወዱ አሉ። አይሜስ ሴንስ አደርጋለሁ እንደዚህ አይነት ነገር ማለት ሆን ብሎ መድረክ አለመስጠት፣ ሆን ብሎ ከህዝቡ ልብ ለማውጣት መሞከር። እንዲህ እግዚአብሔር ሆኖ ግሬስ የሚሰጠው እንደገና ደግሞ ያንተ አገልግሎት ሰክሰስፉል የሚባለው ሰክሰሰር ሲኖር ነው። አንተ የማትተካ ከሆነ ድንገት አጥቢያውን ትተህ ወይ ወደ ጌታ ብትሄድ ወይ የሆነ ነገር ብትሆን ማን ነው የሚተካል? ተተኪ እኮ የምታፈራው አንተ ያስተማርካቸው ሰዎች አንተን ሲበልጡ ነው። በቃ እንደው ሲበልጡ የሚለው ጥሩ ቋንቋ ባይሆንም ምን ሌላ ቃል የለኝም። የተሻለ ማገልገል ሲችሉ ድሮ አባቶች ቁጭ ብለው ልጆች ሲያገለግሉ ጓሽ ደረሰልኝ ነው የሚሉት እንጂ እሱን ለማጥፋት መሄድ የህዝቡ ልብ ወደሱ ሄደብኝ ገንጥሎብኝ ሊሄድ ነው ምናምን የሚሉ ነገሮች በዚህ ዘመን በደንብ አሉ። እና ያ ነው ሰዎችን አካውንቴብል እንዳይሆኑ የሚያደርገው። ዋይና ምን ችግር አለው? እኔ አስተምረኸኝ አንተ እኮ ነው ያስተማርከኝ መሽካድኩ ቆብሚ በሰብክ ሰምቻለሁ። አንድ አገልጋይ እንደዛ ሲል እኔ እንድታስተምረኝ አይደለም አይነት ነገር ማለት በሌላም በምን ሞቲቭ እንደተናገረ ባላውቅም እንደሱ ግን አይደለም። የእድሜ ልክ አስተማሪ አይደለም። ትማራለህ የሆነ ሰዓት ላይ። የእድሜ ልክ መሪ ሆና አትኖርም። መሪዎችን ታፈራለህ። አንተም የሆነ ቀን ደግሞ በእነሱ ትደሰታለህ። ይሄ ቅን ልብ ያስፈልጋል ቤተክርስቲያን ላይ ብያዝ። ማይክ ከባድ ነው ይባላል። ያው 30 ዓመት ማይክ የሚይዙ ሰዎች ብዙ ናቸው። ከነሱ እጅ ለሌላ ሰው የማይሰጡ አንድ መድረክ ላይ በሳምንት 2-3 ፕሮግራም ብቻቸውን የሚሰብኩ ሰዎች የኢትዮጵያ ቸርች ውስጥ በጣም ብዙ ናቸው ያሉት። እና የማይክ ፍቅር ነው አንደኛ። ትክክለኛ ደግሞ መሪም እንደው ሶስታችን ወላጅ ስለሆነን የምትሰራውን ሁሉ የምትሰራው ኢንቨስት የምታደርገው ልጅ የተሻለ ትምህርት እንድታገኝ የተሻለ ቦታ እንዲደርስ እንዲበልጥ አንተ ያለፍክበትን ጎዳና እንዳታልፍ ነውና መጽሐፍ ቅዱሳዊም ተመሪ ከመሪው ሊበልጥ ይችላል at some point። ምክንያቱም እሱ ከጨረሰበት ስለሚጀምር ማለት ነው። በመሪ ደረጃ ይሉታል። ግን ማመን መስጠት ከኔ የተሻለ ኢንላይትድ ነው። እኔ ማምነው ነገር አለ። ከኔ አንድ አመት ታናሼ
ከኔ የተሻለ ኢንላይትድ ነው ብዬ አምናለሁ። እድሜ የሚሰጠው ዊዝደም ነው ብዬ አምናለሁ። እድሜ በዊዝደም ያስበልጣል፣ ነገሮች እንትን ይላል። ግን ታችኛው ጄኔሬሽን ከኛ ጋር እኮ አይገናኝም። ቴክኖሎጂ ላይ ብትው ነገሮች ላይ ያለው ፍጥነት ላይ አይገናኝም። ስለዚህ ማመን አለብኝ። እየናኩት ልኖር አልችልም። እኔ ማልሰራውን ብዙ ነገር ይሰራልና መንፈሴ ነገር ላይም ከታች የብዙ ሰው ልምድ አይቶ የሚመጣ ነው። ያንተን የመጨረሻውን ትምህርት አይቶ ነው ትጉ ከሆነ ማለት ነው። በዛ ደረጃ ትጉ ከሆነ ቅናት ካለውና ያን ግን መስጠት መሪዎች ላይ አይታይም። ይሄ ደግሞ የመሪነት ልብ አይደለም መጀመሪያም ማለት ነው። ናቹራሊ መሪ እንደዛ ስላልሆነ ማለት ነው። የራስ መንግስት የማጽናት መንፈስ ይባላል። በቃ የራስን ስቴት የመገንባት እና ሁል ጊዜ በሰው ልብ ተስለ ለማቆየት መሞከር ነው። ክርስቶስን ልንስል ነው የተጠራ ነው። እኛ ልንሳል አይደለም። ይሄ መሞት አለብን። ያልሞተ ፓስተር፣ ያልሞተ ወንጌላዊ፣ ያልሞተ የቤተክርስቲያን መሪ ለእግዚአብሔር መንግስት አይጠቅምም። ውጣ አንተ ከራስ ወጥተ እግዚአብሔር ይጠቀም። መገልገያ ዕቃ ሁን። ሌሎችን ሁል ጊዜ አብቃ። ሁል ጊዜ ስለ ሌሎች ጸጋ ተናገር። እግዚአብሔር እኮ ይባርክ ኃይሉም አንዳንድ ቦታ ማለት መቼም ይሄ ብለድ ግሩፕ ኦ ይባላል። ዩኒቨርሳል ዶነር ነው ማለት ሁሌ ሰጪ ነው። አንተ እኮ ተገልግሎም እኮ ያስመሰክርሃል እንጂ ማይክ ይዞ እሱ እኮ መስክሯል ማለት አንተ እኮ በዝማሬ ስታገል እኮ ተነክቶ እኮ ሊሆን ይችላል። ግን ኮንፌስ አያደርግም። እግዚአብሔር ጎሽ ጥሩ ነው ይላል። እሱ በቃ በሙዚቃም ኤክስፐርት ነው፣ በመዝሙርም ኤክስፐርት ነው እና ጥሩ ሰራ ጎሽ ነው አይነት ነው እንጂ ተገለገልኩ ጌታ ባንተ ዝማሬ ተናገረኝ የሚል ቤተክርስቲያን መሪ አታገኝ ማለት አታገኝም። እኔ ሴንስ አሁን ጀነራላይዝ እንዳይሆን እንዲህ ነገር አንዳንድ ይታያል፣ ይበዛል እና ይሄ ማስተዋል ያስፈልጋል። ያ ነው ሰዎች ወዲያው ትረስት የላቸውም። የዚህ መብዛት መሪዎች ላይ ትረስት የላቸውም። ለኔ አገልግሎት ያስባል ማለት የሚል ምልከታ የላቸውም። እንደዛ ሁለቱም ሳይድ ነው ባይ ነኝ እኔ። በሁለቱም ሳይድ ያለ ነገር ነው። አሁን አንዳንድ ጊዜ አሁን ረታ እንዳለው ምንም ከታች የሚያስፈራ ነገር ሳይኖርም የሚፈራ መሪ አለ። ቅድም እንዳለው የሚያስፈራው ምክንያት ምንድነው? ሁሌ እሱ መታየት ያለበት፣ ሁሌ ህዝቡ እሱን ነው መቀበል ያለበት፣ ሁሌ ከሱ ነው ህዝቡ መውሰድ ያለበት። በቃ እንዲህ አይነት አድርገው የሚያምኑ መሪዎች አሉ። እንዲህ አይነት አስተሳሰብና የራሱን ስቴት መገንባት የሚፈልግ መሪ ባለባት ቤተክርስቲያን ውስጥ ተተኪ አገልጋይ መምጣት አይችልም። ከታች የሚመጣ አይኖርም። ሁልጊዜ እየኮረኮመ እዛው ነው የሚያስቀረው። ለምን? ከመጣ የእሱን ቦታ ሊሸፍን ነው፣ ሊጋራም ነው። መድረክ ማጋራት ራሱ ስብከት ማጋራት እንትን ማጋራት እኮ ከመጣ እንደሱ አይነት የምትፈቅድ ከሆነ ህዝቡ ሌላም ሰው ሊያይ ነው፣ አማራጭም ሊመጣ ነው አይደለም። ስለዚህ እሱ እንዳይሆን ያ ቅድም እንዳለው ካለመሞት እና በእንዲህ አይነት ሜንታሊቲ ከመያዝ የሚመጣ አለ። ሁለተኛ ደግሞ አንዳንድ ጊዜ ትክክል ባይሆንም ከታች በሚመጡት ሰዎች በልጆች ፍርሃት። አሁን ልጅህ ቅድም ብለሃል በልጦህ ሊሄድ ይችላል፣ አልፎ ሊሄድ ይችላል። ቅድም እንዳልከው በቴክኖሎጂ አሁን በልጠውናል። እኔ ቴክኖሎጂ ላይ ልጄን ነው የምጠራው። ምንም ስልኬን አሁን ከመደወል ሃሎ ከማለት ውጪ የማውቀው ነገር የለኝም። እና የሆነ ነገር ስፈልግ ልጄን ነው የምጠራው። እሱ ባንዴ ነው እንትን የሚያደርገው። ማመን አለብኝ። በልጦኝ ሄዷል፣ አልፎኝ ሄዷል። ግን ምንድነው ብዙ ጊዜ ልጆች ደግሞ ከታች ተተኪዎች ደግሞ አባትን ሲበልጡ አባትን ሲያልፉ ደግሞ ይንቃሉ፣ ያንቋሽሻሉ፣ ያዋርዳሉ፣ አያከብሩም። ይሄን ስለሚፈሩ አባቶች እንትን ያደርጋሉ ነው። ግን ናቹራል በሆነ አባትነት ብንወስደው አሁን የልጆች ቢሄቪየር ስለሆነ ማለት ነው። የሆነ ሰለ ምንም አታውቅም። እኔ ብያቃለሁ አባቴን እንዴት ኦፌንድ እንደሆነ አውቃለሁ። እኔና ታላቅ ወንድሜ እንደማያውቅ ሳድግ በደንብ ነው የገባኝ። ያን ያስተዋልኩት ናቹራል ልጆች የራሱ የእድገት ፔሪድ ባህሪ ነው። ሁሉም ልጆች ላይ የሚሆነው ያ መሪነት ከሆነ ይሄን ነገር ቶሎሬትስ መሪዎች ማድረግ አይችሉም ወይ ማለት እግዚአብሔርን የሚያገለግሉ የበለጠ ዊዝደም ያላቸው ናቹራሊ ልጅ ባህሪ ነው። በቃ እንደዛ ሲያውቁ በቃ እነሱ የተሻለ ምናምን ይሆናሉ። አንዳንድ ጊዜ ማረጋቸው ልጆች ካልሆኑና ግን ምን መሰለህ መሆናቸው እኮ አይደለም አባት የሚያስፈራው፣ በመሆናቸውማ ደስ ይለዋል። አሁን አንተ በልጆች ደስ ለምሳሌ ብዙ እኮ በአገራችን ይሄ በጣም የታወቀ ምሳሌ ነው። ምሳሌ ብዙ የገበሬ ልጆች ዛሬ ዶክተሮች ናቸው፣ ሳይንቲስቶች ናቸው። አባቶቻቸውን ብታይ ግብርና ነው የሚያውቁት። የነሱ ልጆች ግን ትልልቅ ቦታ ላይ ትልልቅ ስፍራ ላይ ደርሰዋል። በዚህ የማይደሰት አባት ያለ አይመስለኝም።
ግን ዶክተር የሆነው ባልተማረው አባቱ ገበሬ በሆነው አባቱ አሁንም እበት በሚያነሳው ኩበት በሚለቅመው እናቱ የሚያፈር እንትን የሚያዋርድ እኔ አድግ ያለው እኔ በልጭ ያለው እኔ እንደዚህ ደርሻለሁ ብለ አንደርማይን የምታረግ ከሆነ አባትም ቢሆን አይፈቅድልህም ትክክል ስላልሆነ ስለዚህ ይሄ የልጆች ድርሻ ነው ልጆች ሁሉ ጊዜ የፈለገው በልጠው ቢሄዱም አባት ነው አባት ሁሉ ጊዜ አትሽሮም እኮ ሁሉ አባት ነው እኔ አሁን ሁሉ ጊዜ እንትን ነው አሁን ለምሳሌ የኔ አባት በጌታ እንትን በህይወት የለም ወደ ጌታ ሄዷል ኦኬ ግን አሁንም አባቴ ነው ልሽረው አልችልም እንዴት ነው የምትክደው እሱ ነው ያሳደገኝ እሱ ነው አሁን ላለውበት ያደረሰኝ በሱ ገንዘብ በሱ ጥረት እንዴት ነው ይሄንን ሽሬ እሱ ላይ እንትን ማደርገው ሶ ናቹራል እኮ ነው ሌላ ጤነኛ ያልሆነ ነገር ከሌለን በስተቀር አባትም ጤነኛ ያልሆነው ሜንታሊቲ ከሌለው በስተቀር በልጆች መደሰት እኮ ጤንነት ነው ልጆችን ማሳደግ እኮ ጤንነት ነው እንዴት ትፈራለህ ልጅም ሆነ ደግሞ አባትህን ብትበልጠው እንዴት ትንቃለህ አባት እኮ አባት ነው ኢትስ አንናቹራል ካልሆነ በስተቀር ባለጸጋ አገልግል እንጂ ወመተ እንደውም ይበልጥ ታከብረዋለህ እንጂ አባቴ ነው እኮ ለዚህ ያበቃኝ አባቴ እኮ ነው እንዲያደረገኝ በአባቴ ነው እዚህ የደረስኩት አባቴ ሳይማር አስተማረኝ እያልክ ስትል ግሎሪ እንትን ታደርጋለህ ሶ እነዚህ ሁለቱ የሚጠበቁ ከሆኑ በአባቶችም ዘንድ ፍርሃት አይኖርም በልጆችም ዘንድ ደግሞ አክብሮት ይኖራል እንደሱ ይሆናል ያ አንተ ካልከው ውጪ ይሄ እንትን ነው ግን በክፋት ባለመሞት ልጅ እንዲያድግ የማይፈልግ እንደ ድመት ልጆች የሚበላ ደግሞ አለ ይወልድና ራሱ ይበላቸዋል እንዲህም አይነት አለ በልጆች በኩል ደግሞ ከሚታየው ክፍተት በጣም የሚሰመረው ምንድነው በልጆች በሚለው ሳምፕል እንጠቀምና አገልጋዩ የሚወጣበት እንትን አካውንታቢሊቲን መጥላት እንዲሁ ማለት ሰው የግል ጉዳያቸው ይሄ ዘመኑ ራሱ ማለት ነው ይሄ ዘመን የወለድናቸው ልጆች ሳይቀሩ ልክ ሲያድጉ በግል ጉዳያቸው ላይ ማንንም ኢንተርፌር እንዳያደርግ የዓለም ይሄ ውቅሩ ራሱ የሚያስተምርበት ዘመን ነው ይሄ ያንተ ኢንተረስት ያንተ ዘመኑ ብቻ ነው ግን አጠቃላይ እኛ ቤተ እምነታችን ነው ፕሮቴስታንት የሚባል አጠቃላይ እኔ አንዳንዴ በእንላለው ጌታን ስንቀበል የግል አዳኝ አድርገን የሚለው ቃል ራሱ እንትን አድርጎብን not only ይሄ ቸርች አይደለም ምንም ነገር ሀገራዊ ጉዳይ በለው ምን በለው ይሄ ዓለም ላይ ያለ ነው በጣም ግላዊ ነን በቃ የኛም ብቻ ነው የነገሮች እኛን ካልጎዱን እኛን አፌክት ካላደረጉ ምንም አይመስለንም ስለምንም ነገርና ግላዊነት አጠቃላይ የቤተ እምነቱ ስሪት ነው ብዬ አምናለሁ እኔ ቤተ እምነቱ ኢቫንጀሊካል ሪፎርምድ ሲሆን የመጣበት ስሪት ነውና እንደ ግል አዳኝ ብለን የምንለው ቃል ራሱ ተጽዕኖ አድርጎብናል የሚለው እንትን ያለኝ እኔ አጥርህን ታጠነክርና ማለት ነው ከሆነ አጥር ውጪ ነው ኮሙኒኬት የምታደርገው ስለዚህ ፓስተርህም ቢሆን ህይወት ላይ እንዲገባ ይሄን ነው የምትውለው እንዲላ አትፈልግም ይሄ የዘመን ያ ፖስት ሞደርኒዝም አንዱ ኔቸር ይመስለኛል ለምን እንዲታረጋለ መባል አትፈልግም አሁን መወቀስ እኮ ቀርቷል አሁን ፊት ለፊት ያው በሚዲያ ነው እንጂ ሰው መደባደብ የጀመረው ፊት ለፊት ሲቀመጥ ሰላም ነው ማለት አይነካም ፐርሰናሊ ወይም ደግሞ እንደጎዳህም ከተሰማው እንደምንም ብሎ ይቅርታ ብሎ ሜንቴን ነው የሚያደርገው እንጂ ለምንድነው እንዲህ የምታረጋው ይሄን ነው ትጸልያለህ ወይ ድሮው የሚጠየቁ ጥያቄዎች አሉ ልጆች ናገልግል የጸሎት ጊዜ ምን ያህል ነው በቀን ብሎ ይጠይቃል ይሄ ፐርሰናል ጉዳይ ነው በዚህ ጊዜ እንዲህ ነገር አይፈልግም ያ በዚህኛው በኩል ደግሞ ያለ ችግር ነው ተጠሪነትን አለመፈለግ ተጠያቂነት አለመፈለግ ለምን እንደዚህ ዘመርክ እንደዚህ ለምን አታስተካክልም ዘማሪዎችም እኮ አንዳንድ ጊዜ በእኛ በሙያችን ለማገዝም ስንቀርባቸው ብዙዎቹ ማያስነኩ አሉ የሆነ ላይ ይቀመጣሉ ማንንም አይነካም የነሱ መዝሙር ማንንም አይነካም ማዘማመራቸውን ድምጻቸውን ከዚህ አታውጡ ከወዳቸው ሲባል በቃ አሽፎ የሆነ ነገር አድርጎ ካንተ ይሰወራልና ኮች የሚጠላበት እረኛ የሚጠላበት አካውንቴብል መሆን ተጠያቂ መሆን ኃላፊነት መውሰድ ለምን እንዲያረከ መባልን የሚጠላ ትውልድ ስለመጣ ያ ነው ነፃ ለመሆን ከአጥቢያ ውጪ መሆን ግን ምናልባት እዛ ላይ ለመጨመር ያክል እኔ አንዱ ምክንያት በፖስት ሞደርኒዝም ብቻም ሳይሆን በሰው ውስጥ ያለ ፕራይድ ነው ማንንም ሰው ውስጥ ፕራይድ አለ ሰው ሆንክ እኮ ፕራይድ አለ ለምሳሌ እኔ ካንተ ቢሆን ያገኘው ዕውቀቱን
ይሄን ዕውቀት እኮ ያገኘሁት ከረታ ነው ማለት ፕራይዴን ይነካብኛል ይሄን ሐሳብ ከእንትና ነው የወሰድኩት ለማለት እንትና ነው ያሳደገኝ ለማለት እንትና ነው ያሰለጠነኝ ለማለት ትህትና ይጠይቃል ክብርህን ይነካል እሱ አይፈልግም እሷ ካልሞተች እሷን ካልገደልክ በስተቀር እንትን ልታረጋችንም አክኖሌጅ ልታረጋችንም አካውንታብልም ሆነም አትፈልግም አንዱ ፕራይድ ነው ባይነኝ ሁለተኛው ደግሞ ከፕራይድም ውጪ ቀደም እንዳልከው አባት በላይ ከሾምክ ሜንቶር በላይ ካስቀመጥክ መቆንጠጥ አለ መከልከል አለ መገሰጽ አለ እንደ ልብ አለ መሆን አለ አይፈልግም እሱ ምክንያቱም እንደፈለግን ነው መሆን ፈለግኩን ሁሉ ማድረግ አለመቻል በቃ እንደፈለግን ነው ባይ ዘ ዌይ ራይ ያለኝ ተብሎ እኮ ከቤተ ክርስቲያን የሚወጣው እኮ አንድ ላይ ብቻ ኖሮትም እኮ ነው አንድ በበላይም ኖሮት በቃ ራይ ያለኝ ብሎ እንትን ይላልና ራይ ያለኝ የሚለው በእንትን ራይ ያለውም ቢኖርም አብዛኛው ግን ምንድነው ጌታ ተናግሮኛል ራይ ያለኝ ብሎ ነው በቃ የመጀመሪያ መሆን ይፈልጋል ሰከንድ መሆን አይፈልግም የለም መጠይቃችንም ከዛ እንትና ሰከንድ ኮንክ ትገሰጻለህ ትመከራለህ ቁጭ በል ትባላለህ ተነስ ትባላለህ ትቆነጥጣለህ ገባ ሶ ይሄ አይፈልግም እንደፈለክ ለመሆን አያመችም አባት ካለ ሜንቶር ካለ እንደፈለክ መሆን አያመችም ስታገለግል እንደፈለክ ብትዘባርቅ እንደፈለክ ስብከትህን ከመኑን ብታወጣው እንደፈለክ ከየትም ብትጠቅስ እንደፈለክ ዝማሬ ቢታርም ባይታርም እንደሱ አይነት ነገር ካለ ሜንቶርሺፕ አይፈልግም ሶ እነዚህ ነገሮች በተተኪዎች ወይም ደግሞ በሚመጡ ሰዎች ውስጥ በስፋት ስለሚታይ ነው ለተኪዎች ለአባቶች ደግሞ ችግር ነው ይሆኑታ